ሰላም ጤና ይስጥልኝ እንዴት ናችሁ? ባለፈው ቪዲዮ አር ዊንዶውን ወደ ግራፊካል ዩዘር ኢንተርፌስ ወይም ሜኑ ቤዝድ በመቀየር መጠቀም እንደምንችል አሳይቻችኋለሁ። በቀላል ዘዴ ወደ ሜኑ በመቀየር ስራቻችን ወይም የኮድ ስኪላችን በቀላሉ ማዳበር እንደምንችል አሳይቻችኋለሁ። ለዛሬ ደግሞ አር ስቱዲዮን ይዤላችሁ መጥቻለሁ። አር ስቱዲዮ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ነው። ሞር ፕሮዳክቲቭ ወርኪንግ ኢንቫይሮንመንት መስራት ወይም መጠቀም ከፈለጋችሁ ይህ ቪዲዮ ለእናንተ ነው። በተለይ ሪፕሮዲሲብል ኮዲንግ እና አናሊሲስ መስራት ከፈለጋችሁ ይህ አር ስቱዲዮ በጣም ጠቃሚ ነው። እሱን ዛሬ አሳያችኋለሁ። በተለይ ሜን ዊንዶዎቹ ወይም ኢንተርፌሱ ምን እንደሚመስል እና አንዳንድ ተርሚኖሎጂዎችን አሳያችኋለሁ። እነሱን እንከታተል። ወደ ቪዲዮ በመጀመሪያ ጎግል ብራውዘራችን አር ስቱዲዮ ዴስክቶፕ ብለን ሰርች እናደርጋለን። ከዛ መጀመሪያ የሚሰጠንን ሊንክ ስንከፍተው ይህን የምታዩትን ሆም ፔጅ ይሰጠናል ማለት ነው። አር ስቱዲዮ እንግዲህ ሚሊዮን የሚቆጠሩ ተጠቃሚዎች አሉት። አር ስቱዲዮ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ፎር አር ኤንድ ፓይተን ነው። ስለዚህ አር ስቱዲዮ መልቲፕል ላንጉጅ ይጠቀማል ማለት ነው። በተለይ ሞር ፕሮዳክቲቭ ዴታ ማኔጅመንት፣ ዴታ አናሊሲስ እና ሪፕሮዲሲብል ኮዲንግ እና ፐብሊሽብል ዶክመንት ክሬት ለማድረግ የሚጠቅመን ስቱዲዮ ነው ማለት ነው። ኢንተግሬትድ ዊዝ ቤዝ አር ነው። እንግዲህ ስለሱ ሞር ለመማር ከፈለጋችሁ እዚህ ጋር ዩዘር ጋይድ አለ። ዩዘር ጋይዱን በመክፈት ብዙ ነገር መማር ትችላላችሁ። እሱን ተከታተሉት ወይም ክሊክ በማድረግ ተማሩ። አር ስቱዲዮን ለመጫን ሪኳየርመንቶች አሉት። የመጀመሪያው ሪኳየርመንት ቤዝ አር ነው። ሌተስት ቨርዥን ስፔሻሊ 3.6 ፕላስ ወይም አበብ የሆኑ ቨርዥን ቤዝ አር ያስፈልገናል ማለት ነው። እንዲሁም በተጨማሪ 64 ባይት ኦፕሬቲንግ ሲስተም መሆን አለበት ኮምፒውተራችን ይህን ለመጫን። ከዛ ውጭ ከሆነ አይጭንልንም ማለት ነው። 64 ኦፕሬቲንግ ሲስተም ካልሆነ አይጭንልንም፣ እነሱ ያስፈልጋሉ። ስለዚህ የመጀመሪያው ስቴፓችን ሪኳየርመንቱ ቤዝ አር መጫን ነው። 3.6 ፕላስ የሆነ ቨርዥን መጫን አለብን ማለት ነው። ከዚህ በፊት ጭናችሁት ከሆነ ወይም ሌተስት ቨርዥን ከሆነ ምንም አያስፈልገንም። አውቶማቲካሊ ወደ ሁለተኛው ስቴፕ መሄድ እንችላለን ማለት ነው። ካልጫነ ግን እዚህ ጋር ዳውንሎድ የሚላለ እሱን በመጠቀም ዳውንሎድ ማድረግ እንችላለን። አጫጫኑን ከባለፈው ቪዲዮ ማየት ትችላላችሁ። በዛ መንገድ ቤዝ አር እና ፕሬሪኩዌስቱን ማሟላትን ቸክ እናደርጋለን። ዘን ሁለተኛው ስቴፕ በቀጥታ አር ስቱዲዮ ኢንስታለር ዳውንሎድ ማድረግ ነው። እዚህ ጋር ሁለተኛው ስቴፕ ላይ አር ስቱዲዮ ዳውንሎደር የሚል ኦፕሽን አለ። እዚህ ጋር እንደምናየው ለእኛ ኦፕሬቲንግ ሲስተም ቨርዥን ካልሆነ ወደ ታች ስትወርዱ ለተለያዩ ኦፕሬቲንግ ሲስተሞች ለምሳሌ ለዊንዶ፣ ለማክ ለምትፈልጉት ኦፕሬቲንግ ሲስተሞች እዚህ ጋር ተቀምጠዋል። ከፊት ለፊት ያለውን ሊንክ በመጫን ዳውንሎድ ማድረግ እንችላለን። ለምሳሌ እኔ ማክ ነው። አውቶማቲካሊ እዚህ ጋር ክሊክ ሳረገው ዳውንሎድ ላደርግልኝ ይላል። የት ላስቀምጥልህ ላይ አውቶማቲካሊ ዳውንሎድ ኦፕሽን ያደርግልኝ ዘንድ ሴቭ እለዋለሁ ማለት ነው። እስከዛ እስከሚጭን እናንተ ይህን እየከፈታችሁ ማየት ትችላላችሁ። እዚህ ጋም ገብታችሁ ሜኑ ላይ የተለያዩ ኦፕሽኖች፣ መረጃዎች፣ ብዙ ዶክመንቶችን ማግኘት ትችላላችሁ። እነሱን እየከፈታችሁ ብዙ ነገር መማር ትችላላችሁ። በጣም ብዙ ሪሶርሶች፣ ሳፖርቶች አሉት። እሱንን ተጠቀሙ። በትክክል ጭኖ ከጨረሰ እና አፕሊኬሽኑን ስንከፍተው አር ስቱዲዮ ዊንዶ ወይም ሜን ኢንተርፌሱ ይህ ይመስላል። በዋናነት 4 ሜን ፓናሎች አሉት ወይም ዊንዶዎች አሉት። እዚህ ጋር እንደምናየው ሶርስ ኮድ ይባላል ይሄ ወይም ስክሪፕት ዊንዶ በሌላ አባባል። እዛ ኮንሶል ዊንዶ ይባላል። ከዚህ ኢንቫይሮንመንት የሚባላለ፣ እንዲሁም ፋይል፣ ፕሎት፣ ፓኬጅ እነዚህ አዲሽናል ሳብ ዊንዶዎች አሉት ማለት ነው። እዚህ ጋር እንግዲህ ሶርስ ኮድ ወይም ስክሪፕት ኮድ የምንለው ማንኛውም ኮዳችን የምንጽፍበት ሪፕሮዲሲብል የሆነ ኮድ ክሬት የምናደርግበት
እዚህ ጋር የምንጽፍበት ነው። መጻፊያ ቴክስት ኤዲተር እንደ ቴክስት ኤዲተር ነው። ይሄ ኮንሶል ግን እንደምናየው ቴምፖራሪሊ ማንኛውም ኮድ ኢንተራክት የምናደርግበት ነው። እንዲሁም በተጨማሪ አውትፑቶችን ሪዛልቶችን የአናሊሲስ ሪዛልቶቻችን እዚህ ጋር ዲስፕላይ ይደረጋል ማለት ነው። በት ፎር ቴምፖራሪ ቤስድ ማለት ነው። እዚህ ጋር ኢንቫይሮንመንት ደግሞ ከረንትሊ አክቲቭ የሆኑ ኦብጀክቶች ዲስፕላይ የሚያደርጉበት ነው። እዚህ ጋር ኢንቫይሮንመንት የሚላለ ሂስትሪ፣ ኮኔክሽን፣ ቱቶሪያል የሚለውም አለ። እዚህ ጋር የምፈልገው እንትሎች አሉ ማለት ነው። እንዲሁም በተጨማሪ እዚህ ጋር ፋይል ከኮምፒውተራችን ጋር ኢንተግሬትድ የሆኑ ፕሎት፣ ግራፍ ዲስፕላይ ለማድረግ ኤክስፖርት ለማድረግ እዚህ ጋር ሴቭ ማድረግ እንቻለን። ሌላው ፓኬጅ ነው። ፓኬጅ ማለት እንግዲህ ሴት ኦፍ ፕሮግራም ነው ወይም ዶክመንቴሽን ፋንክሽን የያዘ አንድን ታስክ አክቲቪቲ ለመስራት የሚያገለግል ዶክመንት ነው ማለት ነው ፓኬጅ። እዚህ ጋር እንደምናያቸው የተጫኑ ፓኬጆች አሉ። ይሄ እነዚህ ፓኬጆች በሙሉ ቤዝ ፓኬጅ ይባላሉ። እንዲሁም በተጨማሪ ኮንትሪቢዩት ወይም አድኦን ፓኬጆች አሉ። ያ ማለት ከዚህ አውቶማቲካሊ ኢንስቶል አልተደረጉም። ነገር ግን የሆነ ታስክ መስራት ሲያስፈልገን እነዛ ፓኬጆች ሪኳየርድ ሲሆኑ ኢንስቶል ማድረግ የምንችለው ከሰርቨሩ ባለፈው እንዳየነው ከክራን ክራን ላይ ገብተን ኢንስቶል ማድረግ እንችላለን። እዚህ ጋር አውቶማቲካሊ ኢንስቶል የሚላለ እዚህ ጋር እንጭናቸዋለን ማለት ነው። ሰርች በማድረግ ኢንስቶል የሚለውን ክሊክ ብታደረጉት እዚህ ጋር የት ልጫንላችሁ ክራን ላይ ያለውን ፓኬጅ ኔም ስጡኝ አለ። እዚህ ጋር ስንሰጠው ዘን ኢንስቶል ስታደርገው አውቶማቲካሊ ከረንትሊ አክቲቭ ፓኬጅ ከሆነ ኢንስቶል ያደርጋል። ፓኬጅ በውስጡ ምን ይዟል? ፋንክሽን ይዟል። ስፔሲፊክ ታስክ ፐርፎርም ሊያደርግ የሚችል ፋንክሽን ሜይ ቢ ማትማቲካል ፎርሙላ ሊሆን ይችላል። ኮድ፣ ሳምፕል ኮዶች፣ ዶክመንቶች እና የተለያዩ መረጃዎችን የያዘ ኮሌክሽን ኦፍ ዶክመንት ነው ማለት ነው ፓኬጅ ማለት ነው። ስለዚህ እነዛም ሁሉ አብሮ ይጭንልናል። አውቶማቲካሊ ራን እናደርጋለን ማለት ነው። ዘን እዚህ ጋር ሄልፕ ሪሶርስ ማንኛውም የአር ሪሌትድ የሆኑ ዶክመንቶችን እዚህ ጋር ሰርች ማድረግ እንችላለን። በኦፍላይንም ኦንላይንም ያሉትን ሰርች ማድረግ እንችላለን። በተለይ ፓኬጅ ከጫና ከፓኬጁ ጋር ሪሌትድ የሆኑ ዶክመንቶች፣ ሳፖርቶች፣ ሳምፕል ኮዶች በሙሉ እዚህ ጋር ሰርች ማድረግ እንችላለን ማለት ነው። ነገር ግን አንዳንዴ ኦንላይን ብቻ አክሰስ የምናደርጋቸው ዶክመንቶች ይኖራሉ። እነዛንም ኦንላይን ገብተን ሰርች ማድረግ እንችላለን። ቪወር ዲስፕላይ ነው ፕሬዘንቴሽን እነዚህ በሙሉ ሜይን አር ስቱዲዮ ኢንተርፌሶች ናቸው ማለት ነው። እዚህ ጋር ፋይል ገብተንም እንደ ማንኛውም ኮምፒውተር ፕሮግራም ኒው ኦፕን ሴቭ ማድረግ እንችላለን። በተለይ እዚህ አር ኮድ ሶርሱ ወይም ደግሞ ስክሪፕት ዊንዶ ላይ የምትጽፉትን ኮድ ሴቭ በማድረግ እና ነገ ወዲያ ሪፕሮዲስ ማድረግ ትቻላችሁ፣ ወይም ለኮላቦሬተራችሁ ሸር ማድረግ ትቻላችሁ። አውቶማቲካሊ ኮዱን ሸር በማድረግ ሎካል ኮምፒውተራቸው ላይ ራን በማድረግ አውቶማቲካሊ የሰራችሁት ስራ ወይም ኮድ ስትራክቸራችሁ ክሬት ያደረጋችሁት ፕሮግራም ትክክል መሆኑን አለመሆኑን ኢቫሉዌት ማድረግ ይችላል ማለት ነው አንድ ሰው። ይሄ ትልቁ አድቫንቴጅ አር ስቱዲዮ ዩ ካን ኢንተራክት ሞር ዛን ቱ ፕሮጀክት። የተለያዩ ስክሪፕቶችን እዚህ ጋር ፋይል ገብተን ኒው ስክሪፕት ክሬት ማድረግ እንቻለን። ክሬት ስናደርገው እዚህ ጋር እንደምናየው አንታይትል ዋን አንታይትል ቱ ይላል እና በምትፈልጉት 10 ብትከፍቱ 10ን ይደረድራል ማለት ነው። ስለዚህ ሳይመንትነስሊ ዲፈረንት ፕሮጀክት መስራት ትችላላችሁ ማለት ነው። እንዲሁም እዚህ ጋር ፋይል ላይ ስትገቡ እዚህ ጋር ቴክስት ኤዲተሮች አሉ ላይክ አርመርክዳውን፣ ጃቫ የመሳሰሉት እዚህ ጋር እንደምናየው የስክሪፕት ኮዶችን ጭምር ኳርቶ የሚባል ዶክመንቴሽኖች እነዚህ በተለይ ምንድነው ጥቅማቸው? አርማርክዳውን እና ኮርቶ ጥቅማቸው ምንድነው? ዩ ካን ራይት ቴክስት ኮድስ ዩ ካን ኢምቤድ ኮድ ዊዝ ዩር ቴክስት ኤንድ ኤክስፕላኔሽን እና ልክ እንደ ወርድ ፋይል ነው፣ ግን ኮዳችሁን ኢምቤድድ ዊዝ ቴክስት ማድረግ ከፈለጋችሁ እነዚህ በጣም ተመራጭ ናቸው። በተለይ ኦንላይን ፐብሊሽ ማድረግ
ስትፈልጉ እነዚህ በጣም ጠቃሚ ወደፊት እናያቸዋለን። እሱን ማድረግ እንቻለን። ግን ለዛሬው አር ስክሪፕት ላይ ነው የምንሰራው ማለት ነው። እንዲሁም በተጨማሪ እዚህ ጋር ፋይል ላይ ዴታን ኢምፖርት ማድረግ ትችላላችሁ አውቶማቲካሊ በሜኑ ቤዝድ። ባለፈው አር ኮማንደር ላይ አይተነዋል። እዚህ ጋር ፋይል ላይ ገብተን ከተለያዩ ዴታ ሶርሶች ለምሳሌ ቴክስት ዴታ፣ ኤክሴል ዴታ፣ ስፔስ፣ ስታታ ዴታ ላይ ኢምፖርት ማድረግ እንችላለን ማለት ነው። በጣም ኢዚ ስቴፕ ነው። ተመሳሳይ ወይ ተጠቅመን ኢምፖርት ማድረግ እንችላለን ማለት ነው። ከዛ ውጭ ኤዲት ላይ ያሉ ፋንክሽኖች ተመሳሳይ ናቸው። ማንኛውም ኮምፒውተር ላይ እንዳሉት ናቸው። ኮድም እንዲሁ ቪው ፓናሎች ለምሳሌ እዚህ ጋር የምናያቸው ፓናሎች አንዳንዴ አክቲቭ ኢንአክቲቭ ሊሆኑ ይችላሉ። መቀያየር እንችላለን እነዚህን በመጠቀም ሳይዙንም እንዲሁም ዙም ኢን ዙም አውት ማድረግ እንችላለን። የምትፈልጉትን ፕሎት ያው ግራፍ ሲኖራችሁ ፕሎቶች ማኔጅ ለማድረግ ስትፈልጉ ፕሎት ነው። ሴሽን እኛ አሁን ያለንበት ወርኪንግ ኢንቫይሮንመንት ማኔጅ ለማድረግ ነው። በተለይ ወርኪንግ ዳይሬክተራችን ወርክ ስፔሳችን ማኔጅ ለማድረግ ስትፈልጉ እዚህ ጋር ሴሽን የሚለው እንገባለን። ወርኪንግ ዳይሬክተራችን ሴት ማድረግ ምን እንደሆን ማወቅ ሎድ ማድረግ የምትፈልጉትን ትችላላችሁ ማለት ነው። ሌላው በጣም ጠቃሚ እዚህ ጋር ቱልስ የሚለው ነው። ቱልስ የሚለው እዚህ ጋር ትገቡና ቱል ኢንስቶል ፓኬጅ ቼክ ፎር ፓኬጅ አፕዴትስ ማድረግ ትችላላችሁ። ሌላው ቨርዥን ኮንትሮል ነው። አንድ የአር ጥቅሙ የተለያዩ ቨርዥኖች ወይም ፕሮግራማችሁን ኮዳችሁን ቨርዥኑን ኮንትሮል ማድረግ ትችላላችሁ። ይህን ኤክስተርናል ላይክ እንደ ጊታብ ጋር ኮኔክት በማድረግ ኮንትሮል ማድረግ ትችላላችሁ ቨርዥናችሁን። ከዛ ውጭ እዚህ ጋር ያሉትን ተመሳሳይ መንገድ ማየት ትችላላችሁ። ግን እዚህ ጋር ዋናው የአር ስቱዲዮን ሴቲንግ ኦፕሽኖች ለማስተካከል እዚህ ጋር ግሎባል ኦፕሽን የሚለው ስትገቡ እዚህ ጋር እንደምናየው ጄኔራል አለ። እዚህ ጋር እንደምናየው ወርክ ስፔሱን በደንብ አር ሴሽኑ ምን እንደሚመስል ያሳየናል። ኮዲንግ ስትራክቸራችሁ ምን እንደሚመስል እዚህ ጋር ሾልት ማየት ትችላላችሁ። ኢንሰርት ምናምን እዚህ ጋር ዲስፕላይ ማድረግ ዲስፕላይ ሲያደርግ ሃይላይት ያደርግላችኋል። ሴሌክት የምትፈልጉት ሾው ማርጅን እንደምትፈልጉት እዚህ ጋር ፎርማቲንግ፣ ሴቪንግ፣ ኮምፕሊሽን እዚህ ጋር እንደምታዩት ዲያግኖሲስ ማድረግ ኮዳችሁ በትክክል ተጽፏል ወይስ አልተጻፈም፣ ዋት ዘ ኢረር የሚለውን ዲያግኖስ አድርጎ ኢረር ካለው ኢረሩን ሃይላይት ያደርግላችኋል ማለት ነው። እዛም መጠቀም ትችላላችሁ። ከዛ ውጭ ኮንሶል ቅድም ያልኳቸው ይሄኛው አር ኮንሶል ቴምፖራሪ ፋይልን ስቶር የሚያደርግልን ወይም ኮድን ኢንተራክት የምናደርግበት እሱንም ምን እንደሚመስል እዚህ ጋር መቀየር ይቻላል። አፕራዝ ለምሳሌ እዚህ ጋር ቲሙን፣ ሳይዙን፣ ቴክስት ታይፑን፣ ፎንቱን፣ ስትራክቸሩን እዚህ ጋር መቃየር እንቻለን የምትፈልጉትን መተማት ነው። ሌላው ፔን ላይ አውቶች ናቸው። እነዚህ ጋር እነዚህ ዊንዶዎችን ሶርስ ኮድ፣ ኮንሶል፣ ኢንቫይሮንመንት እና ፋይል ዊንዶን ዲስፕላይ እንዲያደርግልን እዚህ ጋር እንደምናየው ኮንሶል፣ ሶርስ እና ኢንቫይሮንመንት እነዚህ ጋር ፋይል፣ ፕሎት፣ ፓኬጅ ያሉት ዊንዶዎችን ማኔጅ ለማድረግ ነው። እንዲሁም ፓኬጆችን የት ጋ ነው ግሎባል አር ስቱዲዮ ያ ግሎባል ነው። አር ማርክዳውን ከሰራችሁ ፓይተን ካላችሁ ሌሎችንም እዚህ ጋር ማየት ይቻላል። ጊታብ ካላችሁ ናውዴስም ኤአይ ቱል ኢንተግሬትድ የሆነ አለ። በተለይ ጂታብ ቨርዥን ኮንትሮል የምትጠቀሙ ከሆነ ጂታብን ላይ የምሰሩ ከሆነ ኤአይ ሳፖርት ማግኘት ትችላላችሁ ማለት ነው። እዚህ ጋር ኮባይለት አለ፣ እሱን አክሰስ ማድረግ ትችላላችሁ ማለት ነው። ይሄ ሴቲንጉን ለማስተካከል ነው። በመጨረሻም እዚህ ጋር እንደምናየው ሄልፒንግ አለ። ሄልፒንጉ በተመሳሳይ መንገድ እዚህ ጋር አይተነዋል። ነገር ግን እዚህ ጋር በሜኑ ሂደን ሄልፕ ሰርች ማድረግ እንቻለን። ወይም እዚህ ጋር ዶክመንቶችን፣ ፎረሞችን፣ ቺት ሺቶችንም አክሰስ ማድረግ እንቻለን። ተመልካቾች በዛሬው ቪዲዮ አር ስቱዲዮ ምን እንደሆነ እንደተረዳችሁ ተስፋ አደርጋለሁ። አር ስቱዲዮ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ፎር አር ፓይተን ነው። እንግዲህ መልቲፕል ላንጉጅ እና መልቲፕል ታስኮችን ወይም ቨርሳታይል የሆኑ ፕሮግራሚንግ ወርኪንግ ኢንቫይሮንመንት እንደሆነ አይተናል። 4 ሜን ዊንዶችም እንዳሉት በተለይ አር ኤዲተር ወይም ኮንሶል እንዲሁም ኢንቫይሮንመንት እና ፋይል ማኔጅመንት ሜን ዊንዶች እንደሆኑ ለማየት ሞክረናል።
በቀጣይ እያንዳንዳቸውን ጥቅማቸውን በፕራክቲካል ኤግዛምፕሎች ይዤላችሁ እመጣለሁ። እነሱን እንድትከታተሉኝ በአክብሮት ጋብዛችኋለሁ። እንግዲህ ይህ ቪዲዮ ለሁሉም እንዲደርስ ወይም በተለይ ለተማሪዎች፣ ለፒኤችዲ ተማሪ፣ ለማስተር ተማሪ፣ ለባችለርም ማንኛውም ዴታ ሳይንስ ለሚማር ኮምፒውተር ፕሮግራም ለሚማር ሰው እጅግ ጠቃሚ ነው እና እንዲደርሳቸው ሸር አድርጉ፣ ሳብስክራይብ አድርጉልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኝ።